ወስ ጉድ ዩቲዩብ እንዴት ናችሁ? አናዘር ቪዲዮ ተከስተናል። ዛሬ ደግሞ ቦሌ ላይ ተገኝተናል። ባይኮች አሉ ማለት ነው። አፕሊኬሽን አውርደን ባይኮችን ታስነሱና እንደፈለጋችሁ መዞር ትችላላችሁ ማለት ነው። እያንዳንዱ ስቴፑን አሳያችኋለሁ። አሁን ሳይክሉ ጋር እንገናኝ። ኦኬ ጋይስ ይኸውላችሁ እነዚህ ናቸው ሳይክሎቹ። ይሄን ይመስላሉ። 3 አለ፣ እኛ 2 እንትን ብለናል። ያው እዚህ ጋር ደግሞ ቬሪፋይ እያደረገ ነው። ቬሪፋይ ፋሚሊያንስ ተቀብለናል። ይኸው ሳይክላችንን ይዘን እየነዳን ነው። ቦሌን እንዞራታለን ዛሬ ይላል። ፍሬኑ ግን ብዙም አይሰራም። ወደፊት ላድርግላችሁ። ቀስ እያልሽ ሚፍታ ሌላ ሙድ ውስጥ ነኝ እኔ። ቦሌም በሳይክል ይላል። አሁን ወደ ደንበል ነው እየደረስን ያለነው። ሚፍታ ደንበል ነን መሰለኝ። በጣም የሌለ እየረገጥ ነው። እኔ በአንድ እጅ እዚህ ጋር እየነዳሁላችሁ ነው። ሚፍታን አልቻልኩትም። እኔ እየቀረስኩ እሱ የሌለ እየነዳው ነው። ይታያችኋል። እየረገጠ ነው። ልድረስበትና ቀድሟል። ያዘው ያዘው። ሰብስክራይብ እያደረጋችሁ ፋሚሊያ። በአንድ እጅ ትቀርጻለህ፣ በአንድ እጅ ትነዳለህ። ሚፍታ በሁለት እጁ እየነዳ ጥሎኝ ሄደ። እየደረስኩበት ሚፍታ ተቀድማል። ና እንጂ ደከመ እንዴ? በጠራራ ፀሐይ ነው የምንነደው። ለዛ እኮ መቼም አትቀድመኝ። ሊቀድመኝ እየሞከረ ነው። ጭራሽ አይችለኝም። እኔ በአንድ እጄ ነው የምነዳው እያያችሁ። ኧረ እኔ በቃ ደከመኝ። ልመለስም ባበላ ብዬሽ እዚህ ጋር ትንሽ ዳገት ነገር አለ። የት ሰፈር እንደመጣን እራሱ አላውቅም። ዝም ብለን ነው በቃ እየነዳን ያለን። የሆነ አደባባይ ደርሰናል። እንመለሳ። ስንት ቆጠረ? ብሩን አላውቅም ግን ደከመኝ። ፀሐዩ እኮ ነው። ፀሐይ የጀመርንበት ፀሐይ በሆነ ሰዓት ጀምረን ነው እንጂ እኮ እንትን ቢሆን አየሩ ደመናማ ቢሆን ምርጥ ነበር። ይኸው ላበላቡ። እንመለስ ሚፍታ። በዛ አደባባዩን እንዞሮች ና ሚፍታ። በዚሁ አድርገን ወደ ቤታችን። ቁልቁለት ነው ደስ ሲል። ከዚህ ጋር ና ሚፍታ። እኩል እንሂድ እያወራን ና። ክላክስ እያደረግህ ክላክስ
አሁን ወደ አነሳንበት ወደ ቦሌ እየተመለስን ነው። ሚፍታ ኧረ ጠብቀኝ በእናትህ። በቃ አሁን ረገጥ ነው እኮ ሳናስብ። እኩል አድርገውና በቃ አሁን ምርጥ ነው። ጋሼ ምንድን ነው ጋሼ? ይውጡ እንጂ አሉ። ምን አገባባ አሳልፎ ይሄን ስኩተር ግብዳው አሉ። ውጭ እንጂ አሳልፉን እንጂ ቁልቁለት ነው አሁን ያውቀው። ፍሬኑ ግን አይሰራም በደንብ። ፍሬኑ ብቻ አያስተማምንም እንጂ በቃ ጸዴ ነው። ሌላው ተመችቶ ነው። ምንም መምታት አይጠበቅባችሁ። አተ እንዳገባብ አሎ እንዴ አተ ምን እሺ ጋሽ ምን ሆነ? አጋጭቶኝ ነበር። አንተ እኮ ነህ ሲያስጠላ። አንተ ነህ ገባብኝ እኮ። ብቻ የሌለ ጸዴ ነው ማለት ነው። አፕሊኬሽን አለ አዲስ ባይክ የሚባል እሱን ታወርዳላችሁ። ናሽናል አይዲ አለ። ከዛ በናሽናል አይዲ ኮኔክት ታረጉና እንደፈለጋችሁ መንዳት ነው። አሁን ከፍሬንዴ ጋር ወጥቼ ፈታ ዘና እያልኩ ነው ማለት። ምንም ናሽናል አይዲያችሁ ቁጥሩ ብቻ ነው የሚያስፈልገው እንጂ አይዲው አያስፈልግም። ኮድ እንዲገባላችሁ በቃ አለቀ። እዛ በቴሌ ብር የቆጠረውን ትከፍላላችሁ። አሁን ወደ የት ነው? አትላስ እየደረስን ነው መሰለኝ። አሁን ገና ብራስ ድረስን በእግራችን እንቆሰቁሳለን። አለሁልሽ። ነዳው ሚፍታ ተራራ ነው እዚህ ጋር። ይኸውላችሁ አሁን እዚህ ጋር ዴሊቨሪ ምናምን የሚሰሩት የለም። የእነሱን አዛ ነው ቀኑን ሙሉ በሳይክል አረበ። ዛሬ የምናወራበት ቪዲዮ አይደለም። በቃ ዝም ብለህ ስፖርት መስራት እናቴ። ወይ ለፊ ወይ እንለፊ። የምን ሆነሽ ነው አንቺ? ሚፍታ እየደረስን ነው። ይኸው እዛ ፎቁ ሰማዩ ፎቅ ፊት ለፊት እሱ ጋር ነው የምናቆመው። ፋሚሊ ማቆሚያው ጋር እየደረስን ነው። በቃ የጀመርንበት ቦታ በሰላም ወደ ጀመርንበት ደርሰናል። ስንት እንደቆጠረ ምናምን ደግሞ ነግራችኋለሁ። ልክፈልና አሳውቃችኋለሁ። ፋሚሊው ባይካችንን መልሰናል። እዚህ ጋር
ከፍያለሁ ማለት ነው። የመጣው 29 ደቂቃ ነው። 29 ደቂቃው ደግሞ ወደ 95 ብር ምናምን። ኮፍያ ቅዘን በቅዘን አልሆንኩም እንዴ? እስቲ አንተ ኧረ አንተ የሌለም እንደውም ስንት ያንተ 100 ብር የኔ 95 ወልዴ 94 ብር ነበር እኮ ከዛ 100 እንዳለ ስታቆም ሆነ። ብቻ ፈታ ነው ግን አተ ብሩ የሌለ ነው። እኔ ነዶት 29 ደቂቃ ነድቼ ይኸው ላቢያውን ይታያል። ይኸው 29 ደቂቃ ነው ነዶት። 29 ደቂቃው 95 ብር እሱ 100 ምናምን ብር መጥቶበታል። ብቻ ፈታ ነው። እየመጣችሁ እዚሁ ተዝናኑ ማለት ነው። ቦሌ አለ በቃ ዋናው ከብራስ ወደ ላይ ከፍ ብላችሁ አደባባይ አለ። ከሱ ጠጋ ስትሉ የሆነ ሰማያዊ ህንጻ አለ። እሱ ስር ነው። በቃ የዛሬ ቪዲዮ ይሄን ይመስል ነበር። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ደግሞ አሪፍ ቪዲዮ ይዤ እመጣለሁ ማለት ነው። ቻው